እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በፊት ደግሞ ሰብስክራይብ በማድረግ አብራችሁን ቤተሰብ የሆናችሁ አብዛኛዎቻችሁ የደውል በተና ስላልተጫናችሁ በቀላሉ የምሰራቸው ቪዲዮዎች ወደ እናንተ መድረስ አልቻሉምና እንደገና በድጋሚ ደውሏን በትጫኑ ብዬ በትህትና ጠይቃለሁኝ። ዛሬ ከእናንተ ጋር ለመስራት ያሰብኩት ደግሞ ከምድጃ ውጪ ቺዝ ኬክን ከአትክልትና ከፍሩት ጋር ነው። እንኳን ለአብይ ጾምና ለረመዳን ጾም አደረሳችሁ እላለሁኝ። ይህንን ቺዝ ኬክ ከመብላታችን በፊት ልናስበው ወይም ደግሞ ልናደርገው የሚገባውን ጥንቃቄ በቪዲዮ መሀል ስለምገልጽ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ በትህትና ጠይቃለሁ። እጅግ ጣፋጭነቱ ብዙም አይደለም፣ ግን ለጤንነት ተስማሚ ብዙ ቫይታሚን፣ አይረን፣ ማዕድናትን የያዘ ግብአት ነው። ቪዲዮውን እስከ መጨረሻው ብትከታተሉ ምን ያህል እንደሚጠቅመን እናያለን ማለት ነው። እንግዲህ ዛሬ ወደ እናንተ ይዤ የቀረብኩት ከምድጃ ውጪ የሚሰራ ወይም ደግሞ ያለ ኦቨን የምንሰራው የቺዝ አይነት ነው። ለዚህ ቺዝ ኬክ የሚያስፈልጉትን ግብአት አዘጋጅቻለሁ። እንደምትመለከቱት ስፒናች ወይም ደግሞ ቆስጣ ቅጠልን አጥቤ አድርቄ ትንሽ በውሃ ለመቀቀል አዘጋጅቻለሁ። ትንሽ ውሃ አድርጌበት እንዲፈላ አድርገዋለሁ። ብዙ እንዲጠቁር አልፈልግም ማለት ነው። ከዛ በቀጣይነት ስትሮበሪ አዘጋጅቻለሁ። በተለምዶ እኛ ሀገር እንጆሪ ይባላል፣ ግን ትክክለኛው አይደለም። ይሄ ስትሮበሪ ነው የሚባለው። ከላዩ ላይ አናቱን እንዲህ በመላጥ በቀጥታ የታጠበና የተዘጋጀ ስለሆነ ምንድነው የማደርገው ኪዩብ አድርጌ እከትፈዋለሁ። ለምንድነው እንደዚህ የማደርገው? በቀላሉ በጁሰር ውስጥ ሳስቀምጠው መፈጨት እንዲችል ነው። ትንሽ ውሃ ነው ጣብ የማደርግበት ጁሰሩ ስር እንዳይዝብኝ ለማድረግ ነው። እንደዚህ ከትፌ አዘጋጃለሁ ማለት ነው። እናንተም እንዲሁ ይህንን ግብአት ካገኛችሁ በቀላሉ እንዲህ መስራት ትችላላችሁ። ካላገኛችሁ ግን ለእናንተ በቅርብ ለምታገኙትን እንዴት መስራት እንዳለባችሁ ከዚህ በተለየ ማዘጋጀት እንደምትችሉ አብረን ለመማማር ያህል ነው ማለት ነው። እንግዲህ ይህን ከተፍያዋለሁ። እሺ፣ እንደምታዩት ከተፍያዋለሁኝ። ይህንን ደግሞ አዘጋጅና በቀጣይነት ወደ ሌላው ግብአት እሄዳለሁ። እሱም ደግሞ ማንጎ ነው። አንድ ማንጎ ነው የወሰድኩት። እሱም እንደምታዩት በዚህ መንገድ እለጠዋለሁ። አያስፈልግም ከላይ ያለው በሙሉ ልጬ ካዘጋጀው በኋላ ልክ እንደ ስትሮበሪው የማደርገው ምንድነው ማንጎውን ብቻ ከውስጡ ካለው ፍሬ በመለየት ኪዩብ አድርጌ ከትፈዋለሁ። ኪዩብ አድርጌ የምከትፍበት ምክንያት ልክ እንደ ስትሮበሪው ጁስ እንዲሆንልኝ ስለምፈልግ ካዘጋጀው በኋላ ለጁስ በሩ እሰጣለሁ ማለት ነው። ጁሰሩ ደግሞ ያው ጁስ ሆኖ እንዲወጣልኝ ያደርጋል ማለት ነው። ከዛ ያስተጋጀሁትን ስትሮበሪ በፓን ላይ አድርጌ እንደምታዩት 2 ማንኪያ የሾርባ ማንኪያ ስኳር ጨምሬ ለስ ባለ ሙቀት መጠን ምድጃው ላይ አደርጋለሁ። ማንጎዬን ደግሞ በዚህ መልኩ ሳህን ባውል ላይ አስቀምጣለሁ። ይኸው እዚህ ጋር እንግዲህ እንደምታዩት ለግብአቱ የሚያስፈልገውን መሰረት ለመስራት 20 ፍሬ ብስኩቶችን አዘጋጅቼ በዚህ መንገድ እድጠዋለሁ። እናንተ ቤታችሁ የሚክሰር ወይም ደግሞ መፍጫ ካላችሁ በመፍጫ በቀላሉ ማዘጋጀት ትችላላችሁ። መፍጫ ግን ከሌላችሁ እንዲህ በዚህ መልክ መስራት እንደሚቻል ለማየት ያህል ነው። ቀለልና ፈጠን ባለ መንገድ ለመስራት ግን በሚክሰር ብንፈጨው እኩል የሆነ የዱቄት መጠን ልናገኝ እንችላለን ማለት ነው። እንግዲህ ይኸው እንደምታዩት በዚህ መንገድ እናስተካክላለን። ከዛ ምንድነው የምናደርገው? ይህንን ያዘጋጀነውን ያው ትንሽ ያስቸግራል በመዳጫ ስናደርገው። ያው እንግዲህ ሙሉ ለሙሉ ዱቄት አልሆነ፣ ግን ብዙም የሚያስቸግር አይደለም። ይህንን በዚህ መልክ ካዘጋጀን በኋላ ውስጡ ያለውን በእጃችን ነካ ካደረግን በኋላ ቅመም ጨምርበታለሁ። የፈለኩት ቅመም ዛሬ ለመጠቀም የፈለኩት ሄል ነው። ሄልን ከሱ ጋር አዋህድና የቀለጠ ቅቤ አዘጋጅቻለሁ።
እሱን እጨምርበታለሁ ማለት ነው። ይሄ ቺዝ ኬክ ለጤንነታችን በጣም ተስማሚ ነው። የቅባት መጠን አለው፣ አትክልት አለው፣ ፍራፍሬም አለው ማለት ነው እና ለሰውነታችን ተስማሚ ባላንስ የሆነ ግብአት ነው ያለው ማለት ነው። እንግዲህ በዚህ በማንኪያ እንደዚህ ማዘጋጀት እንችላለን። ካልሆነ ደግሞ በጣታችን በኋላ ላይ እንደምታዩት በእጃችሁ ነካ ነካ በማድረግ ሙሉ ለሙሉ ማዋሃድ ይቻላል ማለት ነው። ብዙ ጊዜ እኔ ስሰራ ጓንት አልጠቀምም። ጓንት ከዚህ በፊትም እንደነገርኳችሁ ለእጅ ጥሩ ስላልሆነ ነው። እናንተ ግን ጓንት በማድረግም መጠቀም ይቻላል እንደሚመቻችሁ ማለት ነው። በዚህ መንገድ እናዋህደውና ቀጥታ ባዘጋጀው 6 ኢንች ፓን ላይ አድርገዋለሁ ማለት ነው። ያዘጋጀሁትን ብስኩት ይህንን በእጄ ትንሽ ነካ ነካ አድርገዋለሁ መሰረት እንዲይዝልኝ ማለት ነው። ሙሉ ለሙሉ እንዲዳረስ በእጄ ካደረኩኝ በኋላ ቀጥታ የማደርገው ምንድነው እንደምታዩት ዳርዳሩን መሀሉን አስተካክለዋለሁ። ጠርዙን ቆንጆ ቅርጽ ይዞልኝ እንዲወጣ። ከዚህ በበለጠ እንዲወጣ ስለፈለኩ ደግሞ የተጠቀምኩበት ምንድነው ብርጭቆ ወስጄ በብርጭቆ በስረኛው ክፍል እንደዚህ ዳጣ አድርጌ የምፈልገው ደረጃ እንዲደርስልኝ አድርጌዋለሁ። ጥታ ወደ ፍሪጅ ነው የወሰድኩት እና ከዛ ያደረኩት ምንድነው የጀላቲን ነው ያደረኩት። ጀላቲን ከዚህ በፊት እንዳየነው በውሃ በጥጭ አስቀምጨዋለሁ። በቀጣይነት ደግሞ ዊፒንግ ክሬምን ቫኒላ በመጨመር ትንሽ ጨው፣ ስኳር ጨምሬበታለሁ። ቫኒላ ዱቄቱን የተጠቀምኩት፣ እናንተ ግን ስኳር መጨመር አያስፈልጋችሁም። እኔ ትንሽ ጨመርኩበት አትክልት ግብአት ስላለው ማለት ነው። ከዛ በዚህ መልክ በማሽን እንመተዋለን ማለት ነው። እንግዲህ ይሄ ለጤንነት ተስማሚ የሆነውን ከምድጃ ውጪ ያዘጋጀነውን ቺዝ ኬክ መቼ ነው መብላት ያለብን? በእውነቱ ከሆነ የትኛውን ምግብ ለጤንነት ተስማሚ ቢሆንም ጊዜውን ጠብቀን በወቅቱ ባለመመገባችን የተለያየ ስሜቶች በአካላችን ላይ ሊፈጠሩ ይችላሉ። ለምሳሌ ጋዝ፣ እንደገና ደግሞ የጨጓራ መቆጣት፣ አሲድ ሪፍሉክስ የሚሉት እንደ ማቅለሽለሽ፣ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ በዚህ በጾም ጊዜ ደግሞ ይሄ ቺዝ ኬክ መብላት ችግር ይኖረዋል ወይ? አሁን ያዘጋጀሁት ሮኬታ የሚባል ቺዝ ነው። እሱን እንደዚህ በማማሰያ ካዘጋጀሁት በኋላ ከሙን ጥቁር እንደ በርበሬ እና ትንሽ ጨው ነው ያደረኩበት። ከሙን ለምን አደረግሽ የሚል ጥያቄ ሊፈጠርብን ይችላል። ጋዝ እንዳይፈጠርብን ለመከላከል ያህል ነው። ከዛ ካዘጋጀሁት ክሬም ጋራ አዋህደውና በቀጣይነት በማሽን መተዋለሁ ማለት ነው። እንግዲህ ምንድነው እንደነገርኳችሁ ይህን ቺዝ ኬክ መቼ ነው መመገብ? አሁን እንዳልኳችሁ የጾም ጊዜ ስለሆነ በጾም ጊዜ ሙሉውን ቀን ስለምንውል ሙሉውን ቀን ስንውል ደግሞ ፈሳሽ ምንም አይነት ፈሳሽ ስለማንወስድ በሁለቱም ቤተ እምነት ውስጥ ያለን ወገኖች ጨጓራችን ባዶ ነው። ስለዚህ ከበድ ያለ ምግብ ስንበላ እንግዳ ነው የሚሆንበት። ረጅም ሰዓት ስላልተመገብም ማለት ነው። ይኸው እንደምታዩት ቅድም ያዘጋጀሁትን ስትሮበሪ አምጥቼ እያንዳንዱን ያዘጋጀሁትን ግብአት በአንድ ኩባያ በመመጠን ክሬሙን አዋህደዋለሁ ማለት ነው። የመጀመሪያውን በዚህ መልክ እንደዚህ አዘጋጅቼዋለሁ። ካዋህድኩት በኋላ ደግሞ የማደርገው ምንድነው ቅድም ያዘጋጀሁትን ጀላቲ ረጋ ስላለ ቀስ ብሎ እንዲቀልጥልኝ በሞቅ ባለ ውሃ ላይ አስቀምጨው ነበረ። እሱን አሁን በቀጥታ እኩል በኩል በመክፈል እዚህ ውስጥ አስገባዋለሁ ማለት ነው። ጀላቲን ማለት ነው። ጀላቲውን እንደምታዩት ጨምረዋለሁኝ። ከጨመርኩት በኋላ አዋህድና ከፍሪጅ አወጣዋለሁ። ያ ቅድም ያስገባሁትን ብስኩት ቀጥታ እዛ ብስኩቱ ላይ ነው የማደርገው። ካደረኩ በኋላ ይሄንን አንድ 15 ደቂቃ ያህል ደግሞ ፍሪጅ ውስጥ አደርገዋለሁ። ለምን እንዲረጋጋ ማለት ነው። ያው ጀላቲው ቅርጽ እንዲይዝልኝ ማለት ነው። እናንተ ከፈለጋችሁ ፍሪዘር ማድረግ ትችላላችሁ። ካልሆነም ደግሞ እንደኔ ፍሪጅ ውስጥ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል እንደገና ደግሞ አሁንም ሁለተኛውን ግብአት አዘጋጃለሁ ማለት ነው። ያው ሁለተኛው ግብአት ደግሞ የሚሆነው ምንድነው ማንጎውን ነው። ማንጎውን ልክ እንደ ስትሮበሪው እንዲሁ መታ አደርግና ጀላቲውን ጨምሬ አስቀምጠዋለሁ ማለት ነው።
ከዛ ይቅርታ ጠይቃለሁ። ቀጣዩን ግብአት ልክ እንደዚሁ ነው ያዘጋጀው። ነገር ግን ኤዲት ሳደርግ ዘልየዋለሁ። ስለዚህ ይቅርታ እጠይቃለሁ። ያንንም እንትኑን ጎመኑን ማለት ነው። ያው እንደምታዩት በዚህ መልክ ነው ያዘጋጀሁት። እዚህ ጋር እንደምታዩት የመጨረሻው ግብአት ነው የሚሆነው ማለት ነው። እሱንም እንዲሁ መታ መታ እናደርግና እናዋህድና ማለት ነው የቀረውን የጀላቲ እዚህ ውስጥ እንጨምርና እናስተካክለዋለን ማለት ነው። እንግዲህ እዛ ፍሪጅ ውስጥ ያስቀመጥኩትን ብስኩት ወይም ደግሞ የቺዝ መሰረት እሱን አወጣውና ስትሮበሪውን ማለት ነው በሱ ላይ ምን አደርጋለሁ? ይሄንን አረንጓዴውን ማለት ነው ስፒናቹን እጨምራለሁ። እዚህ ጋር ነው እንግዲህ እንዴት አድርጌ እንደጨመርኩት ያላሳየኋችሁ ይቅርታ ጠይቃለሁ። በኤዲቲንግ ስህተት ነው። ከዛ እሱ ከወጣ በኋላ ጎመኑን ካድርጌ ከ15 ደቂቃ በኋላ ደግሞ እንደገና የመጨረሻውን ግብአት ማንጎውን ነው ከላይ ያደረኩት። ይሄ የምታዩት ቢጫ የሚመስለው ወይም ላይት ከለር የምታዩት ማንጎ ነው። በሱና በስትሮበሪው መካከል ግን ጎመኑን ወይም ደግሞ ስፒናቹን ያደረኩት ማለት ነው። ይህንን እንግዲህ ፍሪጅ ውስጥ እናስቀምጠዋለን እስኪረጋጋልን። ያው በማግስቱ ነው አውጥቼው ይሄንን ይመስላል። ትንሽ ጠንከር ብሏል። ሙሉን ሌሊት ስላደረ ፍሪጁ ቅዝቃዜ ኃይለኛ ስለነበረ ነው። በብርጭቆ እንደዚህ ገፋ አድርጌ አወጣዋለሁ። በጣም የሚገርማችሁ ነገር ማዳሜ ብታይኝ ቁቁ ነው የምትለው ብዬ ነው የምለው። እስቲ እናንተ አስተያየት ስጡ። ሳወጣው ፍንግል ብሎብኝ ትንሽ ተቆረሰ እና ግን አስተካከልኩት። ምን አደረኩት መሰላችሁ? በተፈጨው ብስኩት እንደዚህ አድርጌ አስዋብኩትና የተነካም አይመስልም አይደለም? ምን ይመስላችኋል? ከዛ በዚህ መልኩ አዘጋጅቸዋለሁ። እናንተ በምትፈልጉት የፍሩት አይነት ማስዋብ ትችላላችሁ። በነገራችን ላይ ይሄን ቺዝ ኬክ በዚህ በጾም ጊዜ ባትበሉት ይመረጣል። ከበላን ግን መቼ እንብላ የሚለውን ጥያቄ ለመመለስ የምንመገበውን በዕለቱ የምንመገበውን ምግብ ከተመገብን ከ2 ሰዓት በኋላ ብንመገበው ጥሩ ነው። ምክንያቱም መጀመሪያ የተመገብነው ምግብ በቀላሉ ተፈጭቶ ጨጓራችን ስራ ስለሚጀምር ይህንን ስንወስድ ላይ ከብደው ይችላል። ሁለተኛ ነገር ደግሞ መጠኑ በጣም ዝቅተኛ መሆን አለበት። አለበዛ በኋላ ላይ እናየዋለን እኔ ቪዲዮ ላይ በዚህ ልክ ከወሰድ ነው ትንሽ ጋዝ፣ እንደገና የጨጓራ መቆጣት፣ እንደ ማቅለሽለሽ፣ ሌሎችም ስሜቶች ሊሰሙን ይችላሉ። ከጥቅሙ ይልቅ ግን ጉዳት ስለሚያመጣ ጥቂት የሆነውን ክፍል ወይም ትንሽ ፖርሽን ወስደን መመገብ እንችላለን ማለት ነው። ከዛ ውጪ ግን ኤኒታይም ከፋስት ውጪ መመገብ እንችላለን፣ ከምግብ በኋላ ስናክ ታይም ላይ ማለት ነው። እንግዲህ ይህንን ይመስላል ያዘጋጀሁት። በነገራችን ላይ ከጾም በኋላ የምንወስዳቸው ምግቦች የስኳር መጠናችንን ከፍ ስለሚያደርግ በተለይ ጣፋጭ ስንወስድ ደግሞ በጣም ስለሚጨምር ከምንፈልገው በላይ እንድንበላ ያነሳሳናልና ራሳችንን ቆጠብ ማድረጉ አስፈላጊ ነው ብዬ በዚህ ጊዜ እናገራለሁ። እንግዲህ እንደዚህ አይነት ቪዲዮ እንዲደርሳችሁ በተለይ ደግሞ አሁን በጾም ጊዜ ምን አይነት ጣፋጭ እንመገብ ታዲያ ብላችሁ ለምትሉ ሰዎች በቀጣይነት ይህንን የመሳሰሉ በጾም ጊዜ ልንመገባቸው የሚገቡ የጾምና የጾም ያልሆኑ ቀለል ያሉ ጣፋጮችን ወደ እናንተ በሚቀጥለው ቪዲዮ ይዤ እቀርባለሁ። በዚህ ሀሳብ የምትስማሙ ከሆነ ኮመንት ላይ ሀሳባችሁን ብትጽፉልኝ ደስ ይለኛል። ሌሎቻችንም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ በተኗን በመጫን ቤተሰብ ሁኑ። እንግዲህ አይሆን እንደምታዩት አንዱን የቆረስኩት ከዛ በኋላ ደግሞ ይህ ነገር እንዴት ነው ብዬ ሁለተኛ ደግሜዋለሁ እና በዚህ ልክ ከበላን ግን ያው ቅድም የጠቀስኳቸው ችግሮች ስለሚፈጠሩ የምንወስደው ፖርሽን መጠን ቢኖረው ብዬ እላለሁኝ። እንግዲህ ቪዲዮውን በትዕግስት ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ግብአት እንገናኛለን። እስከዛ ድረስ ግን ቸር ቆዩልኝ።